እንደ ካምፓኒ ሰርቶ ማስረከብን ቀላል መሆኑን ያሳየ ትልቅ ድርጅት ቴምር ሪል ስቴት በሁለት ትልቅ ባለራዕዮች 2008 ዓ.ም በጥቂት ሰራተኛ የማህበር ቤቶችን በመስራት ጉዞን የጀመረ ሲሆን አጀማመሩ እንደ ከተማ የቤትና የሱቅ እጥረት በከፍተኛ ደረጃ እንዳለ እናውቃለን። ከዛም ባሻገር ዋጋውም ለደንበኛ ወይም ለከስተመር ማይቀመስ አይነት ነው የነበረው። አመሰራረታችን እንደነገርኳችሁ ከማህበር ቤት ነው። የማህበር ቤት ማለት የጓደኛ የዘመድን የቤተሰብን በመስራት ነው የምታረገው። በጋራ እናዋጣለን፣ በጋራ እንገነባለን የሚል ስሜት ነው። እዛ ውስጥ ሪል ስቴት ምንድነው የሚለውን በደንብ አንደርስታንድ አድርገናል ብለን እናስባለን። ከዛ ባሻገር ከስተመሩ ምን ይፈልጋል የሚለውን ነገር በደንብ ዲቴል እንድንረዳ አግዞናል ብዬ አስባለሁ። ሪል ስቴትን በደንብ አጠናክረን ስንቀጥል ቤት በምን መልኩ መገንባት አለበት፣ የት አካባቢ መገንባት አለበት፣ በምን መልኩ ቤቱን ዲሊቨር ማድረግ ይቻላል፣ ሱቅም ስንል እንደዚሁ በተለያዩ ቦታዎች ምን አይነት ሱቆችን መስራት እንዳለብን በደንብ ግንዛቤውን እንድንይዝ ረድቶናል ብዬ አስባለሁ። ሰርቶ ያለቀ ፕሮጀክት ጭምር እስከ የ6 ወር፣ የ1 ዓመት፣ የ2 ዓመት፣ የ3 ዓመት እንደ ከስተመሩ ፍላጎት ፕሮጀክቶችን ይዘን ቀርበናል ማለት ነው። ከማስረከብ ባለፈ ደግሞ የተለያዩ አይነት ፕሮሚሶችን በመግባት ግን ቤቱ ሲደርስ እነዛ ፕሮሚስ የተደረጉ ነገሮች ያለመኖር ነገር አለ። ቴምር ሲነሳም እነዚህን ለመቅረፍ ነው ዓላማው አድርጎ የተነሳው። የዛሬው ምርጫው የነገው ቋሚ ሀብቱ ነው። ቴምር ፕሮፐርቲስ የህልሞ ማረፊያ።